ፎሎ አድርጌዋለሁ እንግዲህ ሰበብ እንዳሆነ አንተ ጋር ይታያል። አንተ ጋር ውስጥ ይታያል። እኔ ጋር ይታየኝም ጭራሽ አንተ ጋር ይታያል። የለም ይኸው እስቲ ከታች የለም። እንግዲህ ያው እየጠበቅን ነው ሙስሊሞች ከመጣለ ሲሰርች ያሳዝናል በእውነቱ። እኛ ሁለት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው፣ ኑ ነው የተባላችሁት። አጂብ ነው፣ አጂብ ነው። በኋላ 3 ሰዓት ነበር ቀጠሮ። ራሱ ነው የቀጠረን። እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱ ነው የቀጠርከው። ራሱ ነው ርዕስ ያወጣ ራሱ። እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሺህ ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል።